አንቺ እንዴ ስፈልግ ምንድነው የምትቃወጪው? ስፈልግ ነበረ ምንድነው? ይኸውልህ አንድ ብላክ አሜሪካዊ ጠብሼ ኧረ ግን በቃ ልንግባባ አልቻለም። ምንም በቃ የነሱ እንግሊዝኛ ለየት ነው አይደል? እንግሊዘኛም አይደለም በቃ ግራ አጋባኝ። ቆይ ለምሳሌ ምን አለሽ? እንዴት ስንቱን ነገር ይል እሺ ቆይ ብዙ ነው። አንዴ ሂት ሚ አፕ ይለኛል። ቆይ ምን አለሽ? ሂት ሚ አፕ ያ ሂት ሚ አፕ ይለኛል። እስና ታዲያ ምን ማለት መሰለሽ? ሂት ሚ አፕ ሲለኝ ልምታሽ ያለኝ መሰለኝ። yes ሂት መምታት ነው። ሂት መምታት ነው እና አትደብድቢኝ። ሂት ሚ አፕ ደብድቢኝ ያለኝ መሰለኝ። ግራ ገባኝ። ለምንድን ነው? ቆይ መጀመሪያ እሱ ልንገርሽ፣ እነሱ የሚያወሩበት መንገድ ይለያል። የዱርዬ ቋንቋ ነው። ተጠቀሚ አላልኩሽም? ኦኬ አራዳ ቋንቋ። ይኸውልሽ ሂት ሚ አፕ ሲልሽ ደውይልኛለሽ ነው። ደውይልኝ ለማለት ሂት ሚ አፕ እንዴት መሰለሽ? ይኸውልሽ መምታት ነው በቃ ደብድቢልኝ ያለሽ ነው ማለት ነው። ኦልራይት በቃ ሲመችሽ ደብድቢልኝ በአራዳ ቋንቋ ማለት ነው። ስልኳን ነው የምትደብድቢለት። ሌላ ደግሞ ምንድን ነበረ? ቆይ ሊንክ አፕ ይለኛል። ሊንክ አፕ ሊንክ አንቺ የምታውቂው ምንድን ነው? ሊንክ ዌብሳይት ሊንክ ነው የማውቀው። ላኪልኝ ሊንኩን። ሊንክ ሚ አፕ ሲለኝ የምን ሊንክ ነው የምልክለት? እንግዲህ ሊንክ ማለት ያው የሆነ መቆላለፍ ነገር አይደለ? እንቆላለፍ እያለች ነዋ። እንቆላለፍ ማለት እንገናኝና ማለት እንገናኝ በሻሽ ነው። እንገናኝ ለማለት ሊንክ ይኸውልሽ በቃ እንደዛ ነገር አስበሽ ሳይሆን በብልግና ነገር ነው። እንዴት ነው ጀለስ ዛሬ አንቆላለፍም እንዴ ምናምን ገባሽ? አንገናኝም ወይ ማለት ሌላ ነገር አይደለም። የብላክ አሜሪካ ስለዚህ እንገናኝ ስንል ምን ትኛለሽ? እንገናኝ ሲለኝ ሊንክ ሚ አፕ let's link up let's link up ብራቮ። ደውልኝ ስትይኝስ በዳራዳ ሂት ሚ አፕ ትክክል። አንበሳውን የገባሽ ይሄ ብቻ ነው ወይስ ሌላም አለሽ? ሌላም አለ። ቆይ chopped ኦኬ። ሰው ሳይሆን chopped የሚለው chopped መሰለኝ። she's chopped he's chopped ነው የሚለው። he's chopped ይላል። እንግዲህ ቾፕ ማለት ነው አንቺ የምታውቂው መከታተፍ። ስለዚህ ሰው አይቶ she's chopped ካለ ምን እያለ ነው? በቃ አይሆንም፣ በቃ የተከታተፈ ነው። በቃ you know someone who's not good looking በቃ አይነፋም፣ በቃ የለም። እስቲ she's chopped ትያለሽ ማለት he's chopped። አንቺም ብቻ ልከን you're chopped ካለሽ እኔንማ ኦኬ በቃሻ ነው ወይስ ያለ ሌላም? ቆይ ኪኪት ኪክ መምታት እቺ ትንሽ ከበደች ባክሽ። ኪክ ኢት የሆነ ምቺው ነገር ነውና እንግዲህ አስረሽ ምቺ ምን ይሆን? ከኛ ቀን በላይ ስለሆነ ምናልባት ከቻሉ እነሱ እዛ ጋር ያግዙሽ። በቃ ምንድነው ኪክ ኢት? ንገሩን ባካችሁ። tell me please ተቸገርኩ።